መጥቻለሁ። ልፍስፍስ አልሆንም ስትመጪ። አይዞሽ፣ ሌላ ቦታ አልበት ነው። እሺ፣ ለማንኛውም ነው ስትሮንግ ሆኜ ነው የምጠብቀው። እንዴት አደርክ? እንዴት ነሽ? እግዚአብሔር ይመስገን። ምንድን ነው ፊትን የጠፋው? ዛሬውን አልሰማሽም? የምርስ ብዙ ነገር ነበር ስታወራ ነበር። ለምሳሌ ስትጨቃጨቅ ነበረ። ለምሳሌ ስትጨቃጨቅ ነበር። የሆነ ሰዓት ላይ ስትጨቃጨቅ ነበረ። ዛሬ አልተጨቃጨኩም። በጣም ፖላይት ሆኜ ነው እንደሚያወራው። ሰዓት ከሆነች ልጅ ጋር ስታወራ ነበር። ከዛ ገባ ወጣ ነገር አልኩና እንትን አልኩ። ሌላ ነገር እያሰራሁ ነበር። What happened? አረ ልጅ ዙር ቦታ አለ እያሉ ነው። ምን what happened? ራብክ ልጋብዝህ? አትሽኮርመም ቀና። አይ ጎንበስ ማለት የሰምን እኮ ስላለ ጭመቂው ወተት ፈልጋለሁ። ለካ የቅድሟን ነበር እንደዛ ማለት ያለብኝ። ሄራ ለካ አንቺ ልሙጥ ዳራት ነሽ አንቺ። እኔ እኮራለሁ ባለኝ የዋና ታስነድፊ ወይ ደግሞ መቆንጠጫ አልፈልግም። ትርፉ ጀርባ ህመም ነው። ምን ይሰራልኛል? ጀርባ ህመም የለውም። ሴት ልጅ ጡት ከሌላት ሴት አይደለች። አልፈልግም አልፈልግም። ምን አድርጊ ነው የምትለኝ? እናንተ እንደዚህ አይነት ወሬ መነቃቆር ጥሩ ነው። ዛሬ እንዴት በቃ ጠዋት ገባ? ሁሌ እኮ ጠዋት ገባለሁ እኮ። ስራ የለም ዛሬ ወይስ? ነገሩ ዛሬ እንትን ነው እኮ ስራ የለም ዛሬ። እኔ የምልሽ ምን ልልሽ ነበር? አበበ ቢቂላ እና ከምሩ ሲፍጠር ማን ነው የሚመችሽ? ምን ነው ማን ናቸው አሁን የጠራሁልሽ? ራቆች ናቸው እንዴ? ሰርቬይ ነበራ አላውቅም ብለን ቦና ሴራ ቦንጆር ነው። እዚህ ጋር ተስተካ ቦና ሴራ ጎበዝ። ማታ ስገባ ቦና ሴራ ትለኛል። አሁን ግን ደግሞ ቦንጆር ነው። ቦንጆር ነው ጎበዝ። ቦንጆር ነው። ሄራዬ አይ ሜይ ሉክ ፋይን፣ የምር አይ ሜይ ሉክ ጉድ፣ ግን ዲፕ ዳውን አይ ኒድ ወተት። ፋቱ የወጣለት ይሻልሃል ወይስ ከነፋቱ? ወዬ ሄና ወዬ ፋቱ የወጣለት ይሻልሃል ወይስ አንቺ? አሁን ምግብ መጥቶ የሚሰራልኝ ሰው እያስገባው ነው። ሄራ ያደረግኩ መሰለኝ። አገባሻለሁ። ትንሽ ቆይቼ የምናወራው ወሬ አለ፣ ግን መጀመሪያ መብላት አለብኝ። 6:40 ሆነ ሳልበላ። ቢዩ ላይ ለማታዝም ቢዩ እኮ አይ ቲንክ ሴል ያወጣል ጾም ነው። ሺት ሆኗል ቢዩ ድሮ አዝ ነበር፣ አሁን ግን በጣም አዛ ሆኗል ቢዩ። በዚህ አጋጣሚ እየሰማችሁ ከሆነ በአንድ ሳምንት ውስጥ 2 ኦርደር ከ2 ሰዓት በላይ ቆይቶ መጥቶልኝ ያውቃል። አልበላም ሪፈንድ የሆነ ነገር እኮ ይደረጋል። ደውዬላቸውም ኢቨን ስልክ የሚያነሱት ሰዎች ጥሩ አይደሉም። ቢዩ ዴሊቨሪዎች በዚህ አጋጣሚ ከሰማችሁ ብልሽትሽት ብሏል። በጣም ተበላሽተዋል። አሰራራችሁ እንደ አስተያየት ነው። 2 ሰዓት እየቆዩ አንዳንዴ እኮ ሬስቶራንቶችን ሬታቸውን ወይ መቀነስ ወይ ሰዎች ጋር እንዳይደርሱ ማድረግ አለባቸው። ባለፈው አዛለው የሆነ ምግብ ሬስቶራንቱ ተቀይሯል፣ ተነስቷል ቦታው። ልጁ ከ2 ሰዓት በኋላ ይዞ መጣ። ለምን አልቀበልም አልኩት። ከ2 ሰዓት በኋላ ይዞ ሲመጣ እንዴ ለምን ሲለኝ እኔ ጋገዝኩ 2 ሰዓት አልፎታል አልኩት። ከዛ ሬስቶራንቱ እኮ ሎኬሽን ተቀይሮ ነው የድሮ ቦታው ጋር ፈርሶ ሌላ ቦታ ሄደ እና እኔ ምን አገባኝ። ምግቤን በትክክል ካላመጣ እና ቢዩ ዴሊቨሪዎች አስተካክሉ። በጣም ሰው ኦፕሬተሮቹንም አንድ በሏቸው።
ምንድን ነበር? አሁን ግን ቤት የመጣ ምግብ የምትሰራልኝ አንቺ ላይ ቺት እንደማላረግብሽ ታውቂያለሽ። እኔ እናንተ ተከባብረን ተዋደን ነው የምንኖረው። አስቀምጫለሁ አቮካዶ እና እንትን እየበላው እንቁላል እየበላው ፕሮቲኔን እንዳለ አስቀምጫለሁ። ለፍስፍስ አልሆንም። ስትመጪ አይዞሽ፣ ሌላ ቦታ አልበት ነው። እሺ፣ ለማንኛውም ነው ስትሮንግ ሆኜ ነው የምጠብቅሽ። አንቺ ፊት መዋረድ አልፈልግም። ወላ ከማጠራቀም የተናክሳ እርግጠኛ ነኝ ኮንዶሙ ራሱ ሊበሳ ይችላል። እሺ ሄራ ባባይ ባባይ